የኢትዮጵያን ስነ ጽሁፍ ካነሳን አዲስ አለማየሁን አለማንሳት አይቻልም። አዲስ አለማየሁን ካነሳን ደግሞ የምንጊዜ ምርጥ ስራቸው ፍቅር እስከ መቃብርን ማንሳታችን አይቀርም። ብዙ ሰዎች ፍቅር እስከ መቃብርን የሚያነቡት በዛብህና ሰብለ ወንጌል ላይ ትኩረት በማድረግ ብቻ ስለሆነ የመጽሐፉን ዋና ሀሳብ ይዘነጉታል። ብዙ አንባቢዎች የሚተረጉሙት መጽሐፉ ስለ ፍቅር ውጣ ውረድና ደስታ የሚያወራ አድርገው ነው። ለምሳሌ የቴዲ አፍሮን ማር እስከ ጧፍ የተሰኘን ዘፈን ብንመለከት ከመጽሐፉ በተቃራኒ በልኩ የዘፈኑ ዋና ተራኪ በዛብህ ሆኖ የሚመጣ ሲሆን የሙሉ ዘፈኑ የሚያተኩረው ደግሞ በበዛብህና በሰብለ ወንጌል መካከል ያለ የፍቅር ታሪክ ላይ ብቻ ነው። ነገር ግን በጣም በሚያስገርም ሁኔታ መጽሐፉ 500 ገጽ ያለው ቢሆንም እንኳን እስከ ገጽ 320 ድረስ በሰብለ ወንጌልና በበዛብህ መካከል ያለው የፍቅር ግንኙነት በግልጽ አልተነገረም። እስከ ገጽ 247 ድረስ ደግሞ በመካከላቸው ያለው ፍቅር በጥቂቱ እንኳን አልተመላከተም። እንደውም እስከ ገጽ 80 ድረስ የሰብለ ወንጌል ስም እንኳን አልተነሳም። ምክንያቱም መጽሐፉ ከሰብለ ወንጌልና ከበዛብህ ፍቅር ባለፈ የመጽሐፉ ዋና ዓላማ ስለ ሰዎች ነፃነት ማውራት ነው። አብረን እንመልከተው። ይህ ቪዲዮ በዋናነት የተመሰረተው ተስፋዬ ውብሸት ፍቅር እስከ መቃብርን የተረጎመበት ሀሳብ ላይ ነው። 1. ከዕጣ ፈንታና አምላክ ለማምለጥ የሚደረግ የነፃነት ጉዞ። በመጽሐፉ መጀመሪያ ላይ የምንተዋወቃት ውድነሽ የተባለችው ገጸ ባህሪ በተደጋጋሚ ባሎቿ አግብታ ባሎቿ ቶሎ ቶሎ ይሞቱ ስለነበር በማህበረሰቡ ትገፋለች። ይህ የሆነበት ምክንያት በሰዓቱ ከነበረው የጤና ጥበቃ እንዲሁም ደግሞ ሰዎች ከሚሞቱበት ፍጥነት ተነስተን ማብራራት ብንችልም በሰዓቱ የነበረው ማህበረሰብም እሷም ይህንን ጉዳይ በቀጥታ ያገናኙት ከአምላክ ቁጣ ጋርና ዕጣ ፈንታ ጋር ነው። ነገር ግን ታሪኩ በቀጠለ ቁጥር ይህቺ ገጸ ባህሪ ማህበረሰብ አምላክ ወስኖብሻል ካላት ዕጣ ፈንታ ለማምለጥ የምታደርገውን የነፃነት ጉዞ ያሳየናል። ይህችም ሴት ከተወሰነባት ውሳኔ ነፃ በመውጣት ባል አግብታ ልጅ ወልዳ መኖር ብትጀምርም እንኳን ታሪኳ ግን ሙሉ ለሙሉ በደስታ ሊቀጥል አልቻለም። አንድ ጉዳይ ይፈጠርና እሷ ከወጣችበት የዕጣ ፈንታ ጣጣ ውስጥ ልጇን መልሳ እንድትከት ያደርጋታል። በታሪክ ውስጥ ይህች ሴት ልጇ ደጋግሞ ሲታመምባት ይህ ልጅ የሚፈወስ ከሆነና የሚያድግ ከሆነ በድንግልና ቤተክርስቲያን እንዲያገለግል እንደምትሰጠው ለአምላኳ ቃል ትገባለች፣ ትሳላለች። ገና መወሰን ያልጀመረውን ይህ ልጅ በላዩ ላይ ትልቅ ዕጣ ፈንታ ትጥልበታለች። ነገር ግን ታሪኩ ሲቀጥል አሁን የተዋወቅነው ሁለተኛው ገጸ ባህሪ በዛብህ ልክ እንደ ውድነሽ አስቀድሞ ከተጣለበት የዕጣ ፈንታ ጣጣ ውስጥ ለመውጣት የሚያደርገውን የነፃነት ጉዞን ያሳየናል። የስዕለት ልጅ የሆነው በዛብህ ለመጨረሻ የወሰነው ውሳኔ ቤተሰቦቹን ጥሎ ለመሄድና በሌላ ሀገር ለመኖር ነበረ። ያለ ጧሪ የቀሩት ቤተሰቦቹ ከትንሽ ጊዜ በኋላ በህመም ምክንያት ሲሞቱ እነሱ መሞታቸውን ካወቀበት ነገሮች አንዱ ህልም በማየት ነበረ። በህልሙም አስሮት የነበሩት ገመዶች ሲበጠሱ ይመለከታል። ታዲያ በቤተሰቦቹ መሞት ምክንያት በዛብህ ከማዘኑ በላይ ነፃ መውጣቱ አስደስቶት ነበረ። 2. ከዕጣ ፈንታና ማህበረሰብ ለማምለጥ የሚደረግ የነፃነት ጉዞ። በማህበረሰብ ውስጥ አምላክ የማህበረሰብ ማህበረሰብም የአምላክ አካል ነው። ታዋቂው ሶሲዮሎጂስት ኤሚሊ ደርክሃይም እንደሚያስረዳው ከሆነ አስቀድሞ ማህበረሰብ ራሱን የሚመለከትበት መንገድ አምላክን የሚመለከትበት መንገድ የሚቃኘው ሲሆን ኋላ ላይ ደግሞ አምላክን የሚመለከትበት መንገድ መልሶ ማህበረሰቡ ራሱን የሚመለከትበትን መንገድ የሚቃኝ ነው። ለምሳሌ የኢትዮጵያን ባህል ብንመለከት እንደ ፍትሐ ነገስትና ክብረ ነገስት ያሉ የ14ኛው ክፍለ ዘመን ጽሑፎች በኢትዮጵያ ላይ መንገስ የሚችለው በእግዚአብሔር የተመረጠው የሰለሞን ዘር ብቻ እንደሆነ ይደነግጋል። ይህ ደግሞ ስለ ሃይማኖቱ ከሚያብራራው በላይ ስለ ማህበረሰብ የሚያብራራው ይበልጣል። የበዛብህና የሰብለ ወንጌል የፍቅር ታሪክ ይህንን ሀሳብ ከሁለት አቅጣጫ እንድንመለከተው ያደርጉናል። በአንድ በኩል የሰብለ ወንጌል የመጣችበት ዘር ከባላባት ዘር ስለሆነና ቤተሰቧ ተራ ሰው አግብታ ዘሯ እንዲበከል የማይፈልጉ ስለሆነ በማህበረሰቡና በቤተሰቧ አስተሳሰብ ምክንያት ነፃነቷን አጣለች። በሌላ በኩል ደግሞ እሱ ሳይወስን በልጅነቱ ቤተሰቡ አስቀድሞ ለቤተ ክርስቲያን ስዕለት ተስሎት የነበረው ይህ ልጅ በተመሳሳይ ነፃነቱን አጥቷል። ሁለቱም ሰዎች ነፃነታቸውን ለማግኘት የሞከሩበት መንገድ በመዋደድ ነበር። ነገር ግን መጽሐፉ ላይ ይህንን ማህበራዊ አስተዳደር እንደ ጉዱ ካሳ የተቸ አይገኝም። 3. ጉዱ ካሳ። የሆነ ሆኖ ማናቸውም ስርዓት ማህበሩ ለዚያው ለማህበራዊው ኑሮ እንዲያገለግለው ሰው የሰራው ሲሆን ማህበሩ ባሪያ አድርጎ እንዲገዛው መሆኑ ጣዖት ሰርቶ የሰሩትን ጣዖት በፈጣሪ ቦታ እንደማስቀመጥና እንደማምለክ ነው። ጉዱ ካሳ በሰዓቱ ለነበረው ማህበረሰብ ጥራዝ ነጠቅ የሆነ ሀሳብ በማምጣቱ ምክንያት እብድ ተብሎ እንዲቆጠርና ጉዱ የሚል ቅጽል ስም እንዲሰጠው አድርጎታል።
የሰብለ ወንጌል ዘመድ እንደመሆኑ መጠን እነዚህ ባላባቶች በሚያደርጉት ስብሰቦች ላይ በመገኘት ሀሳባቸውን በመተቸትና በመንቀፍ የሀሳባቸውን ደካማነት ከማሳየቱም በላይ ሰብለ ወንጌልና በዛብህ ነፃ ለመውጣት ባደረጉት ጉዞ ላይ ይረዳቸውና ይደግፋቸው የነበረው እሱ ነው። በአጠቃላይ ሰዎች በማህበራዊም ሆነ በግለሰብ ደረጃ በማህበረሰብ ቁጥጥር ውስጥ ሊገቡ እንደማይገባና ነፃነት እንዳላቸው የሚያስረዳልን ገጸ ባህሪ ነው። እንግዲህ ይህች አጭር ቪዲዮ የፍቅር እስከ መቃብር መጽሐፍ ከፍቅር ባለፈ ምን አይነት ሀሳብ ይዟል የሚለውን ለማብራራት የምትሞክር ናት። እንደምንጊዜውም ይህ ቪዲዮ ለሀሳባችሁ መነሻ እንጂ የሀሳባችሁ መጨረሻ አይደለም። በሌላ ቪዲዮ እንገናኛለን።